ወንድ ነህ እንጂ እኔን ስለፈለኩ ነው ባላረኩ እንጂ ወንድ መሆንህ ባላረኩ ስለዚህ ያማልን ቀይም እንደ ስንት ሙሉ ተቃጥዬ መጥቼ ትደፋለህ እንዴ ላይ አይ እንዴት ናችሁ? ሰላም ነው። ዛሬ ደግሞ ፕራንክ አይደለም ግን የሆነ ቦታ መሄድ ፈልጋ እኔ ደግሞ እዛ ቦታ እንድትሄድ አልፈልግም እና በግድ ከሄድኩ ብላ ፀጉር ቤት ሄዳለች። እንግዲህ ሴቶች ፀጉራቸውን ምን ያህል ሰዓት እንደሚፈጅ ታውቃላችሁና ደስ የሚል አይደለም። ግን ደግሞ እንድትሄድ ስላልፈለግኩ ውሃ ደፋባታለሁ እና ያው ሰዓት ቆይታለች። እንግዲህ በእርግጠኝነት ታብዳለች። እስቲ አብረን እንከታተል። እየመጣሁ ነው ደውላልኝ ነበር። ከደረሰች አብረን እንያትና እየመጣሁ ነው ስላለች እንያት። እርግጠኛ ነኝ እስካሁን እየደረሰች ነው። ይሄ እንደባባታለሁ። እንግዲህ እግዚአብሔር ነፍሴን ይቀበላት። መታለች ገደለች ይዛ ግን እንድትሄድ ስላልፈለኩ በቃ ያለኝ አማራጭ ይሄ ነው። አትሄጂ ስልሽ እምቢ ብለሻል። ስለዚህ ያለኝ አማራጭ ይሄ ነው። እንድትሄጂ የማልፈልግበት I love you so much እንድትሄጂ አልፈልግም። በጉልበት ነው የምን ጉልበት? በጉልበት ኧረ የምን ጉልበት? በቃ እንድትሄጂ አልፈለኩም። ትንሽ ጨምር አትሄጂ አልኩት። ቀላል አይደለም። እንድትሄጂ አልፈለኩም በቃ። ስለዚህ ወምን ወለፈው እንት ሲያስጠላ አትሄጂ አልኩሽ። እኔ ከፈለኩ እኮ ነው የምሄደው ማለት ነው። አንተ እኮ አይ ባልማ መደመጥ አለብህ። ምንድን ነው ባለ ፈልጌ እኮ ነው ባለ ያደረኩ ወንድ ነህ እና ምን አገናኝ? ወንድ ነህ እንጂ እኔን ስለፈለኩ ነው ባለ ያደረኩ እንጂ ወንድ መሆንህ ባለ እኮ ስለዚህ ያማልን ቀይም እንደ ስንት ሙሉ ተቃጥዬ መጥቼ ትደፋለህ እንዴ ላይ በቃ እንድትሄጂ ስላልፈለኩ ምን አገናኘው? መጽሐፍ ካልሰጥክ ማን ስለሆንክ ነው? በፍቃዴ እኮ ነው እንጂ የምገዛልህ አንተ አይደለም። በግዴታ እኮ አዳምጥ ይላል። እሺ ሚስታችሁን ወደዚህ ስለዚህ እንዴ በቃ እንድትሄጂ አልፈልግም። ስለዚህ ከዛሬ በኋላ ማለት ነው አንተ የማትፈልግበት ቦታ ነው የምርጥ ነው። እንደዛ አይሆንም። በእንቺ እሱ እንደምችል አሳያለሁ። እስቲ እናያለን። እሱ የመጨረሻ ነው። ማን ነሽ? እሱን ሰዓት ሙሉ ተቃጥዬ መጥቼ ተቃጥዬ እና ሙቀት እኮ ለጭንቅላት ስትረፍ ቀይሬው ልብስሽ ወድሻለሁ። በጣም ተስጠላ እንድትሄጂ ስላልፈለኩ እናንተ የሚያስጠላ ሰዎች ነይ እንጂ ሂጂ፣ በእናትህ እረፍ። ቁጭ በይ። ጉልበትን ላለው አንቺ የምን ጉልበት ነው? ቁጭ በይ። ወድሻለሁ። እንድትሄጂ ስላልፈለኩ ነው። እሺ ትናፍቂኛለሽ ስትይ እሱንማ ተኛለሁ። አሁን ፈርዤው አትችይም። ማርያምን ታዲያ ቤቱን ውሃ አደረግሽው። አይሻ በአንቺ ምክንያት ታይ ስልሽ አሁን ጠዋት ብትታይ ኖሮ ይሁን ይመጣል። በደንብ ነው የምሄደው። ለዛውም ልጄን ይዣት ነበር የምሄደው። ሁለቱን ትችልህ እየጠበቅኩ እላለሁ። ተመስገን። ተከትዬሽ ነው የምሄደው። ለማንኛውም ሪከርድ እያደረኩሽ ነው። ሰላም በያቸው። ገቢልኝ ነው ስሚ፣ ሰላም በያቸው። እንደዚህ ነው ሰላም የምትይው ሰው? አጥፋው። ፀጉርሽ ግን አንቺ ውሃ ሲደፋበት ያምራል። ዋው ዋው ዋው!
እወዳችኋለሁ። እንግዲህ እንድትሄድብኝ ስላልፈለኩ ነው፣ እንዳትቀየሙኝ። ስለዚህ አሁን ትቀራለች። በቃ ፍሪዝ የለም ምናምን ቤታችን አፈኑላለን። አንቺ በእነሱ ፊት ማርያምን ሄዳለሁ። እሺ ችግር የለውም። እንወዳችኋለን። ይቅርታ እስካሁን እንዳኮረፈች ፍሪዝ አያምርም። አሪፍ ፍሪዝ እንዳንተ ሄደን በ30 ደቂቃ ተቆርጬ የመጣው ነው መሰለኝ። ሄጄ ወረፋ ጠብቄ ተቃጥዬ በካስክ ፀጉሬን ጠብሼ አትሂጂ አልኩሽ። ምን አለበት አሁን እኮ የባሎቻችሁ ትእዛዝ አክብሩ ይላል። ትእዛዝ እኔ ስፈልግ ነው በመነጋገር ነው እንጂ እኔ የፈለኩት ሰው አንተ የፈለከውን ጋር መርጬ ቢል ከሆነ ለምን ካንተ ጓደኞች ጋር ጓደኛ አልሆንም? የራሴ ጓደኛ ነው የራሴ። ለአንተ የማይመች ሰው ለእኔ ይመቸኛል። አይ ስለተመቸሽ ዛሬ ቤት እንድትሆኚ ስለፈለኩ። አይ እኔ ደግሞ ቀጠሮ ነው ያለኝ። ያው እንድትሄጂ የማልፈልግበት ቦታ ነው፣ ግን ዛሬ ደግሞ ቀጠሮ አለ። ለማንኛውም ግን ማለት ያው ሁሉ 3 ሰዓት የሚፈጅ ነገር ተቃጥለሽ መጥተሽ እንደዚህ ስላደረኩሽ ያው ቤት ስለሆነሽ ደግሞ ደስ ብሎኝ የህፃን ነገር ነው። እሄዳለሁ። እውነት እሄዳለሁ። እንደዚህማ አልቀርም። እንደዚህማ አልቀርም። ቀጠሮ ነው። እሄዳለሁ። አትሄጂም ቢሆን እሄዳለሁ። አትሄጂም ብያለሁ። አትሄጂም እሄዳለሁ። አንድ በሉልኝ። ሁሉም ሰው ላይ የሚያስጠላኝ ነገር እንዴት እኔ ስፈልግ ነው የምትወጪው? እኔ ስፈልግ ነው የምትወጪው አላልኩም። እኔ ስለፈለኩ እኔ ቤት ስሆን እንደምወድ ታውቃለህ። ስፈልግ ነው እንጂ ግዴታ ካረከብኝማ ነው የምወጣው። መሄድሽ እኮ አይደለም። ስትሄጂ ግን እኔ እንድትሄጂ ጠዋት አትሄጂ ብዬሽ ስለነበር ልወጣ ስትይ ስለነበረኝ ነው። ግን ያው ቤት ስለፈለኩ ነው። እና ለማንኛውም አይለቢ ሰው ማች እሱን ያለን እሺ፣ ዛሬ ድብድቡን አሳያችኋለሁ በቪዲዮ በኋላ። እና ሰብስክራይብ ሼር አድርጉ፣ አካውንታችን ከፍ አድርጉልን። በተሻለና አሪፍ ቪዲዮ እንመለሳለን። እንወዳቸዋለን። አስቀይመዋለሁ። ትንሽ ታገሱኝ። እኔ ቶሎ እንደሱ ስለማልችልበት እሱ ነፍ ተንኮል ነው ጭንቅላት ውስጥ ያለው። እኔ ደግሞ ቶሎ ስለማልችልበት አስባለሁ። ተንኮሉን ያስተማረችኝ እሷ ነች። ተንኮል ጻፉልኝ። ተንኮል ጻፉ። ሴት የላከው ሲባል አልሰማችሁ? ስለዚህ እሷ ነች የላከችኝ። እወዳችኋለሁ። ሰብስክራይብ፣ ሼር እያደረጋችሁ ላይክ እያደረጋችሁ እንደውም የደወል ምልክት ነው። 2 ሰዓት ቆይታችሁ መታችሁ ፀጉራችሁ ላይ ከደፋች አላቱን ባሉትና እጃችሁ ለመንግስት። እሺ እንወዳችኋለን። ቻው።